ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። እኔ ደህና ነኝ። እናንተ እንዴት ናችሁ? ዛሬ በጣም ተናድጄ ነው ከውጭ እንደመጣው ነው ቪዲዮ ለእናንተ ልቀርጽ ብዬ ተመልሼ ወደ ሰፈር ቪዲዮ ልቀርጽ የወጣሁትኝ እና ምን ተፈጠረ መሰላችሁ? ሀዊ ደውላልኝ ነበረ። ሀዊን አገኘኋትኝ እና በሱመያ ዙሪያ ነው ልታወራኝ የፈለገችው። እኔ ደግሞ ስደውልልኝ ምን ሆና ነው ብዬ በሰላም ነው ምናምን ሰፈር ላይ ነኝ ያለሁት እስኪ ብቅ በያለችኝ ላወራት ወጣው ማለት ነው። ልክ ስወጣ ዋገጭ ምናምን ብላ ጠበቀችኝ። ምንድነው ምን ተፈጥሮ ነው ብዬ ስላት ደግሞ እንዴት አንቺ የሱመያ ሚስጥር ለሰያው ትነግሪያለሽ ምናምን በሚል በጣም ተበሳጭታብኛለች። እንደነገረችኝ ከሆነ ሱመያም ራሱ ሰሞኑን ስደውል ስልኬን አታነሳ። ሱመያም ተበሳጭታብኛለች መሰለኝና እኔ ደግሞ በምን ዙሪያ ነው ያሰብኩትኝ? አሁን እኔ ሱመያና ሰኢድ ይጣላሉ ሳይሆን አሁን ሀዋን ሳገኛት የነገረችኝ እንዴት አንቺን ታረጊያለሽ? አሁን ሀዋን አግቶ ወይ ደግሞ ብሩን ተቀብሎ የሆነ ጉዳት ቢያደርስባት ምናምን አለችኝ። እኔ እውነት ለመናገር ክፋት አስቤ ሀዊ ትጎዳለች ብዬ ሳይሆን ማነች ሱመያ ትጎዳለች ብዬ ሳይሆን ቢያንስ እሱ እኔ ልጆቼ ናፍቀውኛል፣ ከሚስቴ ጋር መታረቅ እፈልጋለሁ፣ ከሚስቴ ጋር መስማማት እፈልጋለሁ፣ ባክሽ እርጂኝ ሲለኝ በባለፈው ደግሞ ፊታችንን ሸፍነን ቤቱ ሄደን በሰራነው ነገርም በጣም ተበሳጭቶብናል። እንዴት እናንተ ፊታችሁን ሸፍናችሁ ለኔም ጓደኛ ናችሁ፣ ግን እዛ እሷ ሂዱና እንዲያርጉ ያለቻችሁን አድርጋችሁ ለኔ እነሱ እንደሱ አታዩኝም ብሎ በጣም ነው የከፋውና በዛም የተነሳ ይቅርታ ሰኢድ አትዘንብን ብዬ ይቅርታ ልጠይቀው ጠርቼው እና በቃ እሺ ይቅር እንድልሽ እስቲ ያለች እኔ ይቅርታ ልበል እግሯ ላይ ወድቄም ቢሆን ተደፍቼ ይቅርታ ልበላት ሚስቴን ሲለኝ እሱንም መክሬ ዘክሬ በቃ እሺ እንዲህ ቦታ ትሄዳለችና እዛ ቦታ ታገኛታለህ ብዬ ነገርኩት። ያ ነገር እንደ ጥፋት ታይቶ እኔ አግኝቶ ይቅርታ ብሏት ነገራቸው እንዲቋጭ ሰላም እንዲፈጥሩ ፍቅር እንዲሆኑ እሷም ልጆቿም ባሏም አንድ ላይ እንዲሆኑ ካለኝ ጉጉት ነው ያንን ነገር ለሱ የነገርኩት። እነሱ ደግሞ ነገሩን መንዝረው መነዛዝረው አንቺ እኮ በቃ አሳልፈሽ ሰጥተሻታል፣ አንቺ በሰኢድ ዙሪያ ነሽ፣ ስለ ሱመያ አላስጨነቀሽም፣ እንዲህ ቢያረጋት አሉ። በእርግጥ እኔ በሰዓቱ እሱ ባወራኝ ሰዓት እንዲህ ነገሩን አስፍቼ መነዛዝሬም እንግዲህ ምናልባት ያን ነገር እንደዛ ለማየቴ ስህተት ይሆናል፣ ግን እኔ እንደዛ አላሰብኩኝም። ማለት በቅንነት በቃ ሄዶ ያገኛታል፣ ይቅርታ ይላታል፣ ይታረቃሉ፣ ሰላም ይሰፍናል የሚለውን ነው ያሰብኩትኝ እኔ ማለት ነው። እነሱ ደግሞ ሄዶ እኔ ግን በሰኢድ እተማመንበታለሁ 100%። ሰኢድ ሄዶ ሱመያን የልጆቹን እናት ሚስቱን ይጎዳል ብዬ አላስብም። እሱ ማያደርገው 100% በዚህ እርግጠኛ ነኝና ቤተሰቦቼ እናንተስ ምን ትላላችሁ? አሁን እኔ ይሄንን ነገር እነሱ ሰላም እንዲፈጥሩ እሱም ይቅርታ ብሎ ልጆቹም እሱም ሚስቱም አንድ ላይ እንዲሆኑ ያደረኩን ነገር ስተት ነው ወይ? ስተትም ከሆነ ይሄንን ነገር እናንተ አስተያየት ስጡኝ፣ በኮሜንትም ንገሩኝ፣ አስተካክላለሁ። አጥፍቼም ከሆነ ቤቷ ድረስ ሄጄ ይቅርታ ጠይቃለሁ። አሁን ስልኬን አታነሳም፣ ልታናገረኝ ፍቃደኛም አይደለችም። ሰኢድ ሄዶ ያግኛት አያግኛትም የማውቀው ነገር የለም። እኔ ሰጠው ጥቆማ ምንድነው? ይቅርታ ከልብህ የምርህን ይቅርታ ልትላት ፈልገህ ከሆነ የሆነ ሪል ስቴት አለ እና እሱን ደውላ ነግራኝ ነበረ። ሪል ስቴቱን ልንገዛ ስለምንሄድ እንዲ ብላ እሷ የነገረችኝን በቃ ሂድና ሪል ስቴት ልገዛ ስለምትወጣ እዛ ታገኛታለህ፣ እዛው ይቅርታ ጠይቃት ብዬ ነው እሱን የነገርኩትኝና ያንን ነገር መንገሬ እንደ ትልቅ ጥፋት አይተውብኛል። አሁን ከሀዋ ጋር አግኝቻት ከሀዋ መልስ ነው ወደ እናንተ ጋር እኔን ቪዲዮ እየቀረስኩኝ ያለሁት። በጣም ነው የተናደደችብኝ እና እኔም በጣም ነው በሰዓቱ እንደዚህ አልጠበቅኩኝም፣ እንደዚህ የሚያስባሉ ብዬ አልጠበቅኩም። ለምን እኔ ነገሩን ቀለል አድርጌ ነው ሰየው በቃ ኦኬ ፒስ ነው መፍጠር የምፈልጉት፣ እሺ በቃ እንዲህ ቦታ ነው የምትገኘው፣ ሂድ አግኛ ሰላም ፍጠሩ ብዬ ነው ያልኩትኝ። ግን እነሱ ደግሞ እንዴት ሀዋ በተለይ ከሱመያ ብሳለች። እንግዲህ ማጅን አሁን ሀዋ እንዲህ ከተናደደችብኝ ሱመያን ደግሞ ሳገኛት ተኩስብኝ ሁሉ ትችላለች። እኔ አላቅም። በጣም ተናዳብኛለች። ስልኬን አታነሳም። ግን እስቲ እግዚአብሔር ከረዳኝ ቤቷ ሄጄ ጓደኛዬ ሰላምን ፈጥረው ከሆነ እሱማ በደስታ ነው። በቃ ይቅርታ ብሏት ፒስ ፈጥረው ከሆነ በጣም ነው ደስ የሚለኝ። ግን ይቅርታ ብሎም ካልተስማሙም እሷንም አናድጃት አዝናብኝም ከሆነ ይቅርታ የመጠየቅ ግዴታ ስላለብኝ ቤቷ ሄጄ ይቅርበኝ እላለሁ፣ ይቅርታ እንድታደርግልኝ እለምናታለሁ። እና እናንተስ አሁን ይሄንን ነገር እኔ እንደ ክፋት አይቻል አደረኩትም እንዲታረቁ እንዲስማሙ ብዬ ያደረኩት ነገር ነው። እነሱ ደግሞ በሌላ መንገድ ሁሉም እንደየ አመለካከቱ ነው
በእኔ አመለካከት ሰላም እንዲፈጥሩ ነው ይሄን ነገር ያረኩት። በእነሱ አመለካከት ደግሞ አይ ጭራሹን እሷን እንዲ ልታስጎጃት ነው ምናምን ነው ብለው ነገር እንትን ያሉት። እንግዲህ እስቲ እግዚአብሔር ይርዳኝ እና እነሱ ማይጣሉ ሰይድም መጥፎ ነገር አያድርግና ሰላም ይስፈን። ፒስ ኦሼ ጓደኛችን ነው፣ ለኔም ጓደኛዬ ነው፣ ለሐሰንም እዛ ከየመን ጀምሮ ጓደኛችን ነው፣ ለሰይድም ጓደኛችን ነውና አሁን ቅድም ደውሎልኝ ነበር እንዳጋጣሚ ባክ ለሰይድ እንዲኮ ብዬ ሱመያም ተበሳጭታብኛለች፣ አሁን ሀዋም ተበሳጨችብኝ ምናምን ነገር ስለው ቆይ መጣው በቃ አገኝሻለሁ ብሎኛል። እስቲ እሱንም ደግሞ አጥፍቼ ነው ወይ እኔ ይሄንን አስቤ ነው ምንድነው ጥፋት የሚለውን እሱን ጠይቃለሁ። እሱም እየመጣ ነው ተመልካቾቼ። ሁሉንም ለናንተ ያው ከናንተ መደብቀው ነገር የለኝም፣ ሁሉንም ለናንተ አቀርባለሁ ነው። እሱም እየመጣ ነው ያለውን ነገር በካሜራ አስገባላችኋለሁ። እናንተም ደግሞ የራሳችሁን ሐሳብና አስተያየት አይ ልክ አይደለሽም እንዲ ማድረግ አልነበረብሽም እንኳን ይቅርታም ከሆነ መጠየቅ ካለብኝ ጠይቃለሁ፣ ጥፋትም አጥፍቼ ከሆነ አስተካክላለሁ። እናንተ የራሳችሁን ሐሳብ በኮሜንት ላይ ግለጹልኝ እና ደግሞ ያው ሰብስክራይብ ማድረግ እንዳይረሳ ቤተሰቦቼ አበረታቱኝ። ኦሼ 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 ይላል። ኦሼ ማን ደህና ነህ? እንዴት ነህ? አማን ነው አለን። አንተ እንዳጋጣሚ እኮ ስደውልልኝ እኔ በጣም ተናድጄ ነበር። አዎ ቀደም እኮ ስደውልልኝ ሀዋን አግኝቻት ውጪ ላይ አበደችብኝ ምናምን ምንድነው እላታለሁ። እንዴት አንቺ የሱመያ ሚስጥር ለሰይድ ትነግሪያለሽ ምናምን ብላ ቅውጥ አረገችው። እኔ ደግሞ ከክፋት አይደለም እንዲታረቁ ሰላም እንዲፈጥሩ ነው አልኩኝ። ትላንትና አግኝቼው ነበር መሰለኝ ያገኘሁትና ባለፈውኛ ፊታችንን ሸፍነን እሱ ቤት ሄደን ነበር እና በሄድን ሰዓት እናንተ ለኔም ለሷም ጓደኛ ናችሁ፣ ግን እሷ እኔ ቤት ስትልካችሁ ፊታችሁን ሸፍናችሁ መታችሁ እዛ ያለውን ኢንፎርሜሽን እያጣራችሁ ለሱመያ ታደርሳላችሁ፣ እናንተ ከኔ ይልቅ ለሷ ነው የምታዳሉት ብሎ አለኝ ማለት ነው ሲለኝ። አዎ እኔ ደግሞ እኛ ለሁላችን ለአንተም ለሷም እኛ እኩል ነን፣ ለአንተም ለሷም አናዳላም፣ ግን እሷ እንደዛ ብላን መተን ያንን በማረጋችን ከከፋ ይቅርታ አልኩት። ከዛ እሺ ይቅርታ እንዳረግልሽ ከልብሽ የምትፈልጊ ከሆነ እኔ ልጆቼ ናፍቀውኛል፣ ሚስቴን መታረቅ ፈልጋለሁ፣ ያለችበትን ቦታ ንገሪኝ ቤቷን አለኝ። እኔ ደግሞ ቤቷን አላቀውም፣ ቤቷን አልነግርህም፣ ግን ከልብ አንተ የእውነት ከሷ መታረቅ ከሆነ የምትፈልገው አልኩትኝ እንተ ሄደ ያለችበትን ቦታ እነግርሃለሁ፣ ሂድና ፒስ ፍጠር፣ ሂድና ታረቅ አልኩት። ለዛ እሷ ደግሞ እንዳጋጣሚ ማታ ላይ ደውላ የነገረች ነገር ነበር፣ የሆነ የምትሄድበት ቦታ ነበር፣ ያው ሪል ስቴቱን ልትገዛ ልትሄድ ነውና በቃ ሂድና አዎ ሱመያ ሪል ስቴቱ ጋር ሊሄድ ነው ብላ ማታ ደውላልኝ ነበር። እሱ ደግሞ በንጋታው እንደዛ ሲለኝ አዎ እኔ በቃ ሰይድዬ ከልብህ እርቅ ፈልገህ ከሆነ ይቅና እግዚአብሔርም ይርዳ፣ ሂድና እንዲ ቦታ ታገኛታለህ ብዬ ነገርኩት። አሁን ሱመያ እንዴት ያንን ትናገራለች አለም ብላ አብዳለች እና ሀዋ አብደዋል። ምን እስቲ አሁን አንተ ጥፋትሽ ምንድነው ነው የምትለኝ? አንተ ለሱም ጓደኛ ነህ ለኔም ጓደኛ ነኝ፣ እኛ ደግሞ ከጓደኝነትም አልፎ እህትማማች ወንድማማቾችም ነን አይደለው? እሺ እና አሁን አንተ ምን ትላለህ? እስቲ በዚህ ላይ ያለህን እኔ በጣም ተናድጄ ነበር። እንደውም ከተመልካቾቼ ጋር በጉዳዩ ላይ ሳወራ ትንሽ ቀለል አለኛው። ታዲያ አሁን ማለት እኔም እኮ እዚህ ላይ ማለት አይችልም በይ ሀዋ አሁን ለሱመያ ለሰይድ ለምን ነገርሽ ብላ ነው ወይስ ለአንቺ ጋር ተጣላችሁ? ለምን ለሰይድ የሱመያ ሚስጥር ነገርሽ? ያኔ ያናደዳታ ኦኬ ሀዋ ሱመያ ነው ደውላ ሂድና ጠይቃት ያለች። እኔ ጠየቅኳት ማን ነው ሱመያ ናት እንዴ ላከችሽ ምናምን ስላት እኔ እሷ አላለችኝም በራሴ ነው አለችኝ። ግን በጣም ተናዳ በጣም ስሜታዊ ሆና ነው ስታወራኝ የነበረው። በጣም ተበሳጭታ ነበር። አዎ ሀዋ ስታናገረኝ በጣም ተበሳጭታ፣ እንደውም ተጣልተን ነው ሁሉ የተለያየ ነው ከሀዋ ጋር። እንዴ በጣም እንዴት ትናገሪያለሽ አንቺ የኔን ሚስጥር ብነግርሽ እንደዚህ ሆኖ ብታረጊው? እኔ እኮ ለበጎ አስቤ ነው ገባለ ሊጣላሉ ብዬ ሳይሆን ለመልካም ነገር አስቤ ነው ይሄን ነገር ያረኩ። አንቺ እኮ አሁን ማድረግ ያለብሽ እኮ ማለት ነው ያው እሱም ጥፋት ነው ብዬ አላስብም እኔ። ለሱመያም እስቲ አንተ ሳትደብቀኝ ትክክለኛውን ነው ምን ነግረኝ። አታነሳም ስልኬን አታነሳም ወይ ሜሴጅ ምናምን ጽፈላት ጻፊለትና እንዴ እኔ ነገርኳት እንደዚህ ነው አንቺም ደግሞ ክፉ አስቤ አይደለም። አይ ኢቭን በዚህ ምክንያቱም እሱ አንቺም አግኝቶሽ ቢታረቃችሁ ነው ደስ ይለኛል ምናምን ብለሽ ጠይቂም ታላስመያ። እሱ ልነግራት ነበር ገባ። እንኳን አሁንማ ሱመያን ሳገኛት እንዴት እንደምትሆን አላውቅም። እንኳን ሱመያ አልኩ እኮ ሀዋ እንዴት እንደተበሳጨችብኝ። እንግዲህ ሀዋ ለምን አገኘ ነው ወይስ
አዋ ለእንዴት ትነግሪዋለሽ ነው እንጂ ለሰይድ መንገርሽ ትክክል አይደለም። አንቺ እኮ እህት ነሽ፣ አንቺ ጓደኛ ነሽ፣ የስንት ዓመት ጓደኛሞች ነን አለችኝ። እንዴ ሚስጥሯን ሄድሽ ለባሏ ትነግሪያለሽ አለችኝ። እኔ ደግሞ ከክፋት አስቤ አይደለም ይሄን ነገር እኔ ለማስታረቅ ፒስ እንዲፈጥሩ ፈልጌ ነው አልኳት። እነሱ አሁን እኔ ልክ እንደ ሚስጥር ነጋሪኝ ያዩኝ ገባህ አይደለ? ልክ ወሬ እንዳወራው አይነት ነገር ነው እንጂ እነሱ ፒስ እንዲፈጥሩ ፈልጌ ይሄን እንዳረኩ አልተገነዘቡም። እንደኔ እኮ ክፋት አይደለም አልተረዱኝም። ገብተዋል አይደለ? አንቺ እኮ ሂጂና እዛ ነው ያለችው እዛ ያዛትና እና አላልከዋትም እኮ ይቅርታ ጠይቅ። አዎ እንደዛ ግን አብሮ ቢትጂ አንቺ ራሱ ከሰይድ ጋር ሰይድን ብቻሽን ከምትላኪው እዛ ለምን አትጂም ነበር? እኔ ደግሞ እሱ ሐሳብ አልመጣልኝም። በቃ በሰዓቱ ሰያውን እንዲ ቦታ ነው ያለችው ሂድና ይቅርታ ጠይቀ እግሯ ላይም ቢሆን ተደፍተ ሰላም ፍጠሩ ገባህ አይደለ? ያለችበትን መጠቆሚ እነሱ ደግሞ ያለችበትን ቦታ ተናግረሽ አሁን ቢያግታትስ ምን ቢላትስ አሉ። እኔ ደግሞ ይሄን ክፋት አላሰብኩም። ለምን እኔ ልጆቼ ናፍቀውኛል፣ ከሚስቴ መታረቅ ፈልጋለሁ፣ ሰላም ፈልጋለሁ ነው ያለኝ። ነገር የሚጠይቅሽ ነገር አለ። እሺ ሱመያ እንደታወቀ ሀዋ እንደታወቀች ምስጥሩ ለሰይድ እንደነገርሽው አንቺ ሰይድ ነው ወይስ ሱመያ እዚህ እንዳለች እኔ ሱመያ ደውላልኝ ነው አለች። ሱመያ እንዴት አለም እንዴት ታረጋኛለች እና እኔማ ሲመስለኝ ምንድነው መሰለ ሰይድ ቀጥ ብሎ ሄዶ እኔ እንዳልኩት እዛ እሷን አግኝቷታል። በዛ ተናዳ ነው ወደ ሀዋ ጋር ደውላ አለም እንዴት ታደርጋለች አለችው። አሁን እኔ ታረቁ ይጣሉ ምን ሁሉ ማቀው ነገር የለም ገባ። አይ አንድ ነገር እኮ አንቺም አልመጣልሽም እንጂ እዛ ልክ እንደነገርሽው አብሮ ከሰይድ ጋር ሄደሽ የሆነ አንድ ነገር ሱመያን ብታረጋጊ አሪፍ ነበር። አጋጣሚ ያው እንግዲህ ሱመያም ይሄ ክፋት ነው ብሎ ማሰብ ሳይሆን ሀዋም እንደዛ አሁን እነሱ አልተረዱኝም ነው ገባ። አሁን ቢያንስ አንተ ተረድተኸኛል መሰለኝ። አንተ ተረድተኸኛል አይደል? እኔ ገብቶኛል ማለት ሱመያ እዛ ነው ያለችው ሄድ እዛ ታገኛታለህ። አዎ ይቅርታ ጠይቂድና ነው ከሷ ጋር እዛ ሄደ ከሱመያ ጋር ተተባደው ይብለሽ ሰይድን አላልኩም። አዎ ሰላም እንፍጠር። እኔ ሚስቴንም ናፍቃኛለች፣ ልጆቼም ናፍቀውኛል። እኔ የምፈልገው እርቅ መፍጠር ነው። እንደውም ምን አለ መሰለ እኔ እኮ እሷ ስለሌለች ነው እቺንም እንደውም እኔ እንዴት ሴት ሁሉ አንተ ያበዛ ከዚህችም ጋር ከዛችም ጋር ምንድነው እንደዚህ መሆን አርፋ ተቀመጥም እንዴ ሱመያ? አዎ ሱመያ እንደውም አዝናለህ ይሄ እኮ ተጎርቷል አርፎ ቁጭ ሲል ወይ ባሌ ብላ ትመጣለች አልኩት። አንተ ግን ዛሬ አንዷን ነገ አንዷን አንዴ ቂጣሟን አንዴ ቀዩን አንዴ ጥቁሯን ያቺን ስትል እሷም ትናደድባለች፣ የባሰ ትጨክንብሃለች። ለምን ስነ ስርዓትን ይዛ ተቀመጥም ብሎ ተቆጥቻለሁ። ከዛ እሱ እንደውም እኔ ከዚህችም ጋር ከዛችም ጋር ካየዋት ጋር ያማሩኝ ሴቶቹን ሳያቸው ሐራም ከምሰራ እኔ ያገባቸው ፈጣሪ በሚወደው መንገድ ብሆን ይሻለኛል ሐራም ከምሰራ ብዬ ነው አለ። ይሄንን ሁሉ ብዙ ነገር ነው ከሰይድ ጋር ያወራ ነው ገባ። ሶስት ሚስት ነው ያለው እንጂ ሌላ ነገር አላበዛም። ሸሪዓም ደግሞ እስከራት ይፈቅዳል ቢያገባ ምንም ችግር እኮ ያው ሸሪዓው ቢፈቅድም ታዲያ እኮ እቺኛዋን እያሳዘነ አይደለማ እኩል በአንድ አይን አሁን እኮ ችግሩ ምንድነው? አሁን እሱ ሱመያን እያሳዘነ ሴት መደራረብ የለበትም። ሱመያም እኮ ሰይድ እኮ አሁን አላባራራትም እኮ ሱመያ አላባራራትም እኮ ነይ ልጆቻችን ይዘሽ ነይ ይላታል። ግን በድርጊቱ ደግሞ ያናድዳታል። እዚህ ጋር አላማው እኮ ሱመያ እንዳትመጪ እኔ አንቺን አይፈልግሽም ማለት አይደለም አላላትም። እኛ ራሱ ብዙ ጊዜ አብረን ፈልገን እስከ ጎንደር ሁሉ አብረን ሄደን እስከ እኔ ጠፍቻለሁ። እኔ ራሱ መንገድ ሁሉ እዛ ማያቅ መንገድ ሄጄ ለማስታረቅ አይደለም ሱመያን ፈለጋ እዛ ጎንደር ሄደ። ጎንደር ደግሞ ትንሽ መንገድም ሰላም ስላለ እዛን ሰዓት እኔም ደግሞ እሱን ተከትዬ እሱ ስልክ ዝግ ስለሆነ ሆነን እዛ ሄድን እሱን ፈለጋ ማለት ነው። ከዛ እሱን አጋጣሚ እሱን አላገኘም። አንዱ ለቀን እንደው እኔ ራሱ እዛ ያደርኩ ማለት አይ የሰይድ አላማ ደግሞ ሱመያን ጠልቶ ሳይሆን ሱመያ ወደ ቤቱ እንደተመለስ ወይ ወደ ቤቱ አንተ ጓደኛው ከሆንክ ለምን አስሯን ሲያገባ ተው አርፈ ቁጭ በላትሎ የትኛው አስር ያገባ እንዴ? ስንት አገባ? እኔ ምን እንቆጥራቸዋለን? እኛ ምናውቀው ሱመያን ነው። ስንት ናቸው? እስቲ አንተ ቁጠራቸው። አንተ ነህ ወንዱ እንግዲህ በይጣ። አሁን እኛ ሴት ጓደኞቹ ነን። አንተ ብዙ ግልጽ ናችሁ ወንድ ለወንድ ስለሆናችሁ። እኔ የሚያውቃቸው ነው 3 ነው። እሺ 2 ነው። እሺ አዩን ፈታት። እሺ ካዩ ከተለያዩ ሀዊ እሺ ኢማን እሺ ያው ነው የፈታትም እኮ አግብቶ ነው የፈታት። የተፈታ አይቆጠርም አይቆጠርም። እና አሁን እኮ ሱመያንም ቢፈታት አትቆጠርም። አሁን ከሱመያ ጋር 3 ሚስት ነው ያለው። ሱመያን ስላልፈታ ማለት ነው። እቺስ አሁን ደግሞ ቂጣሙ አዲስ ያገባት አሁን ደግሞ አንድ ቂጣም አለች። ደግሞ እኔ እኮ ሴቶቹን ኬት እንደሚያመጣቸው አንተ ኬት እንደሚያመጣቸው ሴቶቹን
ልጅም ቆንጆ ነው ለዛ ኧረ እናንተ ወንዶች ትገርማላችሁ እኮ እውነት ከየት እንደምታመጧቸው ራሱ እኔ እንጃ። አንጀላ ማለት የጠራሽኝ እሱ ሚስቶችን ለመጠየቅኝ ነው ወይስ? ኧረ እኔ ደግሞ አሁን ኢንፎርሜሽን ልታወጣጭ ነው እንዳትሉኝ፣ ግን አሁን እኔ ይሄንን ነገር በማድረግ ጥፋተኛ ነኝ ወይ ሱመያንስ ይቅርታ መጠየቅ አለብኝ ወይ ነው ገባ? አሁን አንቺ ምን ማድረግ አለብሽ ታውቃለሽ? ሱመያን ሄደሽ መጠየቅ ነው አሁን አላማሽ ነው እኮ። አሁን እና ሱመያ ወደ እናንተ ስለምትቀርባት ሱመያ ወደ እናንተ ስትመጣ እናንተ በኢንፎርሜሽን እናንተ ወደ እኛ ደውልና እኛም ከቻለን ሱመያን ይዘን እንድታረቁ እናደርጋለን። ከዚህ ውጪ አሁን ሱመያ እኮ ልጆቹን ይዛ በዚህም በዛ ከምትሄድ ወደ ቤቱ ተመልሳ ቁጭ ብላ ያው ከሱ ጋር አብሮ ቢኖሩ ደስ እኛም እሱን ነው የምንፈልገው፣ ሰላም መሆናቸውን ነው የምንፈልገው። በነገራችን ላይ ሰይድ ለምን አገኛት ሱመያ ለምን አገኛት ስለ ሱመያ ለሰይድ ለምን ነገርሻት ብላ ነው የተጣለው። ያ አሁን ሀዋ ደግሞ ምንድነው ያሰበችው መሰለ? እንዴት አንቺ በቃ ሱመያ የነገረችሽ ሚስጥር ነግረሽ ያለችበትን ቦታ ነግረሽ ልጅቷን ብታሳፍኝን እነሱ ይወል ያሰቡት መጥፎ ነው። እኔ አሁን በራሴ ቅን ነገር ነው ያሰብኩት። በቃ ሄዶ ያገኛታል፣ ይቅርታ ይጠያየቃሉ፣ ፒስ ይፈጥራሉ የሚለውን ነው ያሰብኩት። እነሱ ደግሞ አሁን ሄዶ አግኝቶ ቢያግታት ወይ ብሩን ቢቀበላት መጥፎ ነው። ገባህ አይደለ? ያ ነው አሁን ሁላችንም በየራሳችን ሳይድ ነው ያሰብነው። እኔም በራሴ ተገናኝተው ይቅር ይባባላሉ ነው ያሰብ። ላንቺም ጥሩ አይደለም ይሄን ነገር ጥሩ አይደለም። አንቺ ተረጋግተሽ አሁንም ቢሆን ለልጆቹ አባት እሱ ነው ከሱ ጋር ሁኚ ወደሱ ተመልሽ ምናምን ብላቸው አንቺም ሀዋም ሆናቸው አንድ ላይ ቢተማክሩ አሪፍ ነው እንጂ ሱመያ ለምን አገኘሃት ሰይድ ምናምን ብላ እሷም መፈከር አልነበረባትም። ምክንያቱም ጥሩ አይደለም ባልና ሚስት ናቸው። እውነት ነው። አንድ ነገር በእነሱ ቢታረቁ ሀዋ ራሱ ሰይድ እንዴት እነሱ የሚታረቁበትን እነሱ አንድ የሚሆኑበትን ነገር ነው መፈለግ ያለብን እንጂ ለምን አገኘው ለምን ተገናኙ ለምን ማለት ጥሩ አይደለም። ስለዚህ አንቺም ማለት ነው ሀዋ መሳምኝና ሱመያ ደውላትና ሱመያ ወደ ዳማ ስትመጣ አጋጣሚ ምናልባት ወደ እኛም ደውልና እኛም አጋጣሚ ሰይድና ሳምነን እንድታረቁ እናደርጋለን። እንደዛም ጥሩ አይደለም። ልጆቹም ያው ያላባት ጥሩም አይደለም። ነገም ቢሆን እሷም ቢሆን እሷ ጋር ሆኖ አባቱ ነው የሚጠሩ እነሱ ሰይድ ነው የሚጠሩ እንጂ ለሱመያ መቼም የሱመያ ልጆች ነና አይልም። ብቻም ብትሳድጋትም ጥሩ አይደለም። ልጆቹን ከአባትዮ ጋር ነው እንጂ ጥሩ የሚሆነው አንቺም እናንተም ሱመያ ከእናንተ ጋር ስለምትመጣት እኛ ስለሷ ስለማናገኝ ነው እንጂ አጋጣሚ ካገኘን እንደምታረቁ እናደርጋለን እንሞክራለን። ደግሞ እኛም እኮ እየሞከርን ነው በነገራችን ላይ እንጂ እንደዚህ ይላል ሌላ ነገር ምንም አይልሽም። ሀዋ ማሳምኝና በቃ አንድ ላይ እንደዚህ። ስለዚህ አሁን እኔ ይቅርታ ምናምን ልበላት ሀዋ ሱመያ አሳምኝው አንቺ እኔ ለዚህ ነው እንጂ ለክፉ አይደለም ወይ ሚስጂ ምናምን። ኧረ እኔ ይቅርታ ጠይቃታለሁ፣ ይቅርታ እላታለሁ። እኔ መጥፎ ነገርን አስቤ አይደለም ፈልጌ ነው እንድትታረቁልኝ ፈልጌ ነው እንጂ እንድትጣሉና ሌላ ነገር ውስጥ እንድትገቡ አስቤ አይደለም። ይቅርታ ብዬ ይቅርታ ጠይቃታለሁ። ቤቷ ድረስ ሄዳለሁ። ሰላም በላቸው እንትን እያልኩ እኮ ነው አልነገርኩም። አይተካው እኮ ሰላም በላቸው ቤተሰቦቼን ሰላም በላቸው። አይ ብያለሁ ግን አይበቃቸው መቻልክ ወደ ቀጥታ እኮ ወደ ወሬ ነው የገባን። አንቺ ነሽ በወሬ ያስሽ። እንዴት ናችሁ? ሰላም ናችሁ? የዓለም ቤተሰቦቻችሁ እንዴት ሰላም ናችሁ? አማርኛ ላይ እንክትክተል አርጋው ኦሮምኛ አማርኛ እንክትክት ሰላም አላልካቸውም እኮ እንዴት ናችሁ? የዓለም ቤተሰቦች ሰላም ምናምን አትልም እንዴ? እንጂ ያዩ እሺ ቻውሺ ያውላችሁ እንግዲህ ጓደኛዬን አግኝቸው ይሄንን ነገር ያው ከሱም ጋር ሳወራ አሁን ከናንተም ጋር ሳወራ ነገሮች ቀለል ብለውኛል። ያው ሄደሽ ይቅርታ ሱመያ መጠየቅ አለብሽ በሚለው ወስነናል። እናንተም ደግሞ ሀሳብ አስተያየታችሁን ስጡኝ። ሄጄም ደግሞ ሱመያን ሶሪ ስላት በተቻለ መጠን ቪዲዮ ቀርጻለሁ ብዬ አስባለሁ። እና ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት መስጠት እንዳይረሳ እና ለነ ሱመያ ለነ ሰኢድ መልካሙን ሁሉ እመኛለሁ። ወዳችኋለሁ። ባይ